አረፋ የተባለበት ምክንያት እንግዲህ አደምና ሐዋ ከጀነት ከተባረሩ ከወረዱ በኋላ የተገናኙበት ከመዓረዱ አህሉ ሲር እዚህ ቦታ ላይ ነው። ስለዚህ አንዱ ካንዱ የተዋወቁበት ቦታ ተዓረፋ ተዋወቁ ማለት ነው ትርጉሙን ስናየው። ስለዚህ አደምና ሐዋ የተገናኙበት የተዋወቁበት ስፔስ እነሆ እዚህ ቦታ ላይ ነው። ከዛ አንፃር ነው አረፋ የተባለው ይላሉ። የሁለተኛው ጅብሪል አለይሂ ሰላም ኢብራሂም አለይሂ ሰላምን ያኒ መናሲኩል ሐጅ የሐጅን ስነ ስርዓት አምልኮ ባህሪ እንዴት እንደሆነ ያስተማረበት ቦታ አረፍት አለው። አወክ እንዴ ሲለው አረፍቱ ያ ጅብሪል አውቅ ያለሁኝ ብሎ ሲናገር አረፋ የሚለው ስያሜ ከዛ መጣ ማለት ነው። የሶስተኛው ደግሞ አረፋ የተባለበት ምክንያት የሰው ልጅ ከያቅጣጫው ከየቦታው እዚህ ቦታ ላይ በቋንቋ በምንም ልዩነት ሳይኖር እዚህ ቦታ አረፋ ላይ ይመጣል። ስለዚህ እዚህ ቦታ ሲመጡ ሁሉም አንድ እርስ በርስ ይተዋወቃሉ። ስለዚህ ያም ሲተዋወቅ ተዓረፋ ተዋወቁ ማለት ነው። እኛ ራሱ አሁን እዚህ በ10 ቀን ውስጥ ምን ያህሎቻችን ተዋውቀናል? እዚህ ቦታ ላይ ግን በሐጅ ስነ ስርዓት የተለያየ ሰው እዚህ ቦታ ስለሚመጣ ተዋወቁ። ስለዚህ ተዋወቁ ማለት ነው ትርጉሙ ራሱ አረፋ ማለት ነው። ሰዎች መጥተው አባትሽ ሞተ አላህ ይሰብር ይስሏት ከይፈ ረሱላህ የአላህ መልእክተኛ ምን ነካቸው ምን ደረሰባቸው አስቡት ባልሽ ሞቷል እያሏት እሷ ግን የአላህ መልእክተኛ እንዴት ሆኑ መጨረሻ ላይ ልጅሽ ሞት አሏት ላ እኔ የአላህ መልእክተኛ ምን ሆኑ የአላህ መልእክተኛ በህይወት አሉ ስሏት አሳዩኝ አለች። ሌላ ምንም ነገር አልፈልግም መጀመሪያ አይቼ የአላህ መልእክተኛ መረጋጋት አለብኝ አለች። ከዛም በኋላ አሳዩዋት ወላሂ አለቻቸው ያ ረሱላህ ሁሉ ሙሲበቲን بعدك جلل يا رسول الله እያንዳንዱ ሙሲባ ከርሶ በኋላ ያለው ቀላል ነው አንቱ ማጣት ለዚህ ኡማ ትልቅ ፈተና ነው አለቻቸው። እነሆ ያቺ እንስት እዚህ ቦታ ትዘከራለች። ያ ጀማዓ እኛ ሐቂቃ ጥሩ ውስጥ ነን ብዙ ነገር ተመቻችቶልን እኛ እዚህ ቦታ ላይ ስንመጣ ይሄ መንፈስኛ ጋር ተጋብቶ ከዚህ ሰዓት ጀምሮ ታሪክ ካልሰራን ችግር ነው። ሐቂቃ እነ ሰዓድ ብን ሙዓዝ ብንመለከት እነ ሰዓድ ብን አቢ ወቃስ አስቡት ከሷዲቁ ነብዩ ሰለላሁ ዐለይሂ ወሰለም በሚመክትበት ጊዜ ያኒ ሳህም የመጀመሪያ ቀስት ወርዋሪው ሱሐባ እዚህ ቦታ ላይ ይስተከሳል። አሷዲቁ ነብዩ ሰለላሁ ዐለይሂ ወሰለም ከሱ በፊት ለማንም ሰው ፊዳከ አቢ ወኡሚ ያ ሰዓድ ያኒ እናትና አባቴ ፊዳ ይሁኑልህ እርሚ ያ ሰዓድ ወርወር ቀስት መታ እናትና አባቴ ፊዳ ይሁኑልህ ያሉ ሱሐባ የመጀመሪያ ሰዓድ ብን አቢ ወቃስ እዚህ ይጠቀሳል። ሌላውን ጡልሃ ብን ዑበይዱላህ እዚህ ቦታ ላይ ሹለት የዱ ይባላል እጁ ሽባ እስከሚሆን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀስቶችን ሲመክት ነበር የአላህ መልእክተኛ ችግር እንዳይደርስባቸው